አንዳንድ ጊዜ ማለት ነው የጠበቅነው ቀርቶ ያልጠበቅነው ነገር ነው የሚያጋጥመን። ምን መሰላችሁ የገረመኝ ከዚህ በፊት ማለት ነው በተደጋጋሚ ብዙ ጊዜ አሜሪካ መጥቼ ተመልሻለሁ ማለት ነው። እና ስገባ ሁሌ በጥያቄ ነበር በጣም እንትን የሚሉኝ የሚያጣድፉኝ። ማን ጋ ነው የምትሄጂው? ስንት ጊዜ ትቆያለሽ? የመመለሻ ትኬትሽ የት አለ? አሳይን። ስንት ብር ታጠፊያለሽ? ስንት ዶላር ማለት ታጠፊያለሽ እዚህ ሀገር? ሁሌ ስገባ ስወጣ ይሄ ጥያቄ አለ። አንድ ቀን እንደውም የሆነው ምን አለኝ፣ ስንት ታጠፊያለሽ? ስንት ዶላርን ታጠፊው እዚህ ሀገር ላይ አሁን ለእረፍት መተሽ ሲለኝ ስነግረው በካርድ ነው የምጠቀመው ስለው እኔ ስለ ካርድ አላውቅም፣ በብር በማን ነው በዶላር ንገሪኝ አለኝ። እሺ ብዬ በዶላር ይሄን ያህል የሚገመት አልኩት ማለት ነው። እሺ ብሎ በቃ ሂጂ ለፍ ያለኝ ማለት ነው። አንዴ ደግሞ እንደውም ቪዲዮን ሰርቼዋለሁ ካስታወሳችሁት፣ ጭራሽ የሙዝ ልጣጭ ይዤ ገብቼ ፕሌን ውስጥ እንዳልጥለው ብዬ ያስኩት የሙዝ ልጣጭ ነገር አምጥቶብኝ አንድ ውሻ ተከትላኝ ምናምን ቪዲዮን ሰርቼዋለሁ፣ አይታችሁት ይሆናል እንትኑ ላይ እና እንደዛ ነው። እና አሁን አስቡት እንግዲህ አዲሱ የትራምፕ መንግስት ከመጣ በኋላ ደግሞ የሚናፈሰው ነገር የሚወራው ከባድ ስለሆነ አይ አሁንማ እንጃ እንግዲህ በቃ እያልኩኝ በጣም እየተጠራጠርኩኝ ነው ስመጣ የመጣሁት። እና በቃ ወይ ይሄንን ሊጠይቁኝ ይችላሉ፣ ይሄንን ነገር ሊጠይቁኝ ይችላሉ። እንደው ምን አስቤ ነበረ፣ በካሽ ስንት እንደምትጠቀሚ ንገሪኝ ያለኝ ጊዜ አሳይኝ አይሉኝም። በአሁኑማ ምናልባት አሳይኝም ይጨመርበት ይሆናል ምናምን ብቻ በሰፊው በቃ ብዙ ጥያቄ በጣም ሊኖር ይችላል ብዬ በደንብ ነው ተዘጋጅቼ የመጣሁት የነበረው ለእረፍት። ከዛ ወረድን። እንደውም ትንሽ ወረፋ ነበረ። እንግዲህ ጭር ብላለች ሲገባ ጭር ተብሏል ነው የሰማሁት እኔ። ስገባ ግን ብዙ ሰው ስለነበረ ደነገጥኩኝ። እንዴ ጭር ብሏል የተባለው ወሬ የት አለ ብዬ፣ ከብዙ ከጀርመን ከምናምን የመጡ ሰዎች ነበሩ። ከዛ ወረፋዬ ደርሶኝ ሄድኩኝ፣ ሰጠሁት እንትኔን። የት ነው የምትሄጂው ሲለኝ እዚህ ሜሪላንድ ስለው እንኪ ብሎ በቃ ወዲያውኑ ሌላ ጥያቄ አልጨመረልኝ፣ እንኪ ብሎ ሰጠኝ። ሲሰጠኝ እኔ ደግሞ ሌላ ነገር አድርጊ ነው እንደውም ያለ የመሰለኝ። ደንግጬ አቤት አልኩት። በቃ ሂጂ ያለኝ። እሺ ብዬ ተቀብዬ ወጣሁኝ። ወይ ጉድ ነው ያልኩት። በቃ የጠበቅኩት ቀርቶ ያልጠበቅኩት። እኔ ስንት ተዘጋጅቼ የመጣሁት ድሮ ቀላል ነው በሚባል ሰዓት ስንት ጥያቄ ሲጠይቁኝ፣ አሁን ደግሞ ከባድ ነው በሚባል ሰዓት እቺን ብቻ ጠይቆ ሂጂ ለፊ ሲለኝ በእውነት ነው የምላችሁ በጣም ነው የገረመኝና አንዳንዴ ያልጠበቅነው ነገር ነው የሚያጋጥመን ለማለት ነው። በጣም ስለገረመኝ ነው የነገርኳችሁ። እንግዲህ በዚህ አጋጣሚ ደግሞ የሁላችሁ እዚህ ጋር ሩዝ፣ ዶሮ ምናምን በሰላጣ እየሰራው ነው። ዶሮ በሽምብራ በጣም ነው የሚጣፍጠው። እግረ መንገዳችሁን እያያችሁት ነው እንዴት እንደሰራሁት እና በጣም ቆንጆ ነው፣ ይጣፍጣል፣ ሞክሩት። በጣም ደስ የሚል ምግብ ነው። እንግዲህ በሌላ ጊዜ ሌላ ነገር ይዤላችሁ እስከምመጣ ድረስ ሰላም ሁኑልኝ። ቪዲዮውን ላይክ እና ሼር አድርጉልኝ ለብዙ ሰዎች እንዲዳረስ። አመሰግናችኋለሁ። እንግዲህ ለምታደርጉም አመሰግናችኋለሁ። ሰላም ሁኑ።